የለም። አዎ እኔ ብዬ መስሪያ ቤቱ ይዘጋል። ለእግዚአብሔር ለሰማይ ለምድሩ ጌታ ስጮህ አልኩ። ይኸው አይደለም በየመንገዱ ወሬ ጋሪውን እያቆምክ በየመንገዱ ላሉት ጋራ ወሬ አትጠግብ፣ ወሬ በልታ አትጠግብ። አይ ጉለሌ ሚካኤል ጋር ነው ቤቴ። ከዛ ድረስ ነው የመጣሁት። እውነት ያናግረኝ ጌታ። ጉለሌ ያለው ሚካኤል ጋር ነው ያለሁት። ጉለሌ ያለው ሚካኤል ጋር ያለሁት በዚህ በጋሪው በየመንገዱ ጋሪውን እያቆመ ከህዝቡ ጋር ወሬ ያወራል። አማስሉ ስኳር ጨምራ ነው ያመጣችው። ስኳር ጨምራለች። ይቅርታ ለዚህ አይደል በየመንገዱ ጋሪውን እያቆምክ በየመንገዱ ከህዝብ ጋር ወሬ ማውራት። አረ ይዘጋብናል። አረ እባክህ ስለ ሰማው ላይ ይዝጌር። አረ እባክህ ስለ ይኸው ለጥቂት እኮ ለትንሽ ደርሰንባቸው ነበር። ለትንሽ አንድ 2 ደቂቃ ነው ምናምን ወሬ አውርታ አትጠግብ አንተ። ምን ላድርግ? ምላሴን ይበላኛል እንዴ? ወድጄ ነው እንዴ? ሄሎ ጡረታ እንደው ተመልሰው አይገቡም? ኧረ እባክዎ እስኪ ለምኗቸው፣ ማማዝናች ለምኗቸው። እንዲያው ስለዚህ ይኸው ወገቤ 2 ጥፍ ብሎ በዚህ በጋሪው ነው እየገፋ ነው የሚወጣው። በስልክ ነው እነሱ እኮ አይደሉም። በስልክ እባክዎትን ከጡረታው ላይ ከሚሰጠኝ ላይ 100 ብር እሰጥዎታለሁ እባክዎትን በሏቸው። እንደው 100 ብር እሰጥዎታለሁ በሉ ለእነሱ። 800 ብር ስጡኝ። 200 ብር 100 ብር ለእናንተ 100 ብር ለሱ። ሄሎ እንዴ ለእኔስ 100 ብር ብቻ አልፈልግም እንዴ። ጭራሽም ያሁን ይነጥቀኛል። ጭራሽም ቀምቶ ነጥቆ ይወስድብኛል። ጠጡ በቃ አሁን ሻዩን ጠጡ መጀመሪያ እያሉ ነው። ሻዩን ጠጡ። ጭራሽም ነጥቆ ቀምቶ ይወስድብኛል። ጠጡ ሻዩን። ስኳር ለእኔ 100 ብር ብቻ ነው የምትሰጡኝ። በስማም ሳይሉ ኧረ በስማም ሳይሉ በስማ